ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት በሀገር መከላከያ ሰራዊት የድሮን ኃይል የተሰነዘረው የአከርካሪ ሰባሪ ጥቃት አሁንም በከፍተኛ ሁኔታና በፍጥነት እንዲሁም በከባድ ሁኔታ የቀጠለ ሲሆን የሽብር ቡድኑ ህወሓት መሸሸጊያና የጦር ይዞታዎች አንድ በአንድ እየተመቱና ከፍተኛው የጦር ካምፕ ሙሉ በሙሉ መውደሙን የፌዴሪ መከላከያ ሰራዊት አስታወቀም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። ከዘራፊዎች ጋር ብቻውን ተዋግቶ 6 ሚሊዮን ብር ያተረፈው የፖሊስ አባል ማበረታቻ ተብሎ ተራ ወረቀትና 10,000 ብር ብቻ ሲሸለም በከፍተኛ የመንግስት ባለስልጣናትና በህዝቡ ዘንድ ከፍተኛ የሆነ ቁጣ እንቀሰቀሰም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። አሁን በደረሰን እጅግ አስደንጋጭ ዜና መሰረት ከፍተኛው የመንግስት ባለስልጣን መገደሉ ተገለጸ። ይህ ከፍተኛ የመንግስት ባለስልጣን ማን ነው? እንዴትስ ተገደለ? የት አካባቢ ተገደለ? የሚለውን ዝርዝር መረጃው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነት ይበልጥ እንዲሰፋ ሁላችሁም ቪዲዮውን ላይክ አድርጋችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን። በዋና ዋና የመንግስት ሚዲያዎች ላይ ፖሊስ ተሸለመ፣ እውቅና ተሰጠው የሚሉ ዜናዎችን ስንሰማ ከጀርባ ያለው አስገራሚና አሳዛኝ እውነታ ብዙውን ጊዜ አንመለከትም። ዛሬ ግን በቤንሻንጉል ጉሙዝ ክልል የአሶሳ ዞን ፖሊስ መምሪያ ባካሄደው የዕቅድ አፈጻጸም መድረክ ላይ የተሰማው ዜና ግን ተቋሞቻችን ለታማኝነትና ለጀግንነት የሚሰጡ ክብር ምን ያህል የወረደ መሆኑን ፍንትው አድርጎ ያሳየ ክስተት ሆኗል። በባምባሲ ወረዳ ቁጥር 2 ቀበሌ ውስጥ አባሊውን ረዳት ኢንስፔክተር ወግዲ ወንቡ ከታጠቁ አደገኛ ዘራፊ ቡድን ጋር ብቻቸውን ፊት ለፊት የተኩስ ልውውጥ ያደርጋሉ። የገዛ ሕይወታቸውን ለሞት አሳልፈው በመስጠት እና ከዘራፊዎቹ ጋር ጀግንነት በተሞላው መንገድ በመፋለም ዘራፊዎቹ ይዘውት ሊሰወር የነበረውን ከ6 ሚሊዮን ብር በላይ የሆነ የህዝብና ሀገር ሀብትን ያስጥላሉ። ይህ አንዳንዶች በሙስናና በዘረፋ የተዘፈቁበት ዘመን እውነተኛ ሀገር ፍቅርና ታማኝነት ምን ማለት እንደሆነ በተግባር ያሳየ ታላቅ ድል ነው። የዞኑ ፖሊስ መምሪያ ኃላፊ ኮማንደር አብዱራህማን አህመድ አባሉ መስዋዕትነት መክፈል ትልቅ ጀብድ ፈጽሟል፣ ለሌሎችም አርአያ ነው እያሉ መድረክ ላይ ዲስኩራቸውን ከነፉ በኋላ ለዚህ ሁሉ ህይወትን አደጋ ላይ የጣለው ለታማኝነቱ ያበረከቱት የገንዘብ ሽልማት 10,000 ብር ብቻ ሆኖ ተገኝቷል። ይህ ሽልማት አይደለም፣ በጀግንነትና በታማኝነት ላይ የተደረገ ፌዝ ነው። 6 ሚሊዮን ብር ከዘራፊ እጅ ያስጣለ ፖሊስ 10,000 ብር መሸለም የኮሚሽን አመራሮችን ያስተሳሰብ አድማስና ለሞራል ግንባታ ያላቸውን ንቀት በግልጽ ያሳያል። ህይወቱን አደጋ ላይ ጥሎ ሀገሩን ያገለገለ አካል ይህ ከሆነ ክፍያው ነገ ሌሎች የጸጥታ አካላት ተመሳሳይ አደጋ ሲያጋጥማቸው ፊታቸውን እንዲያዞሩ ወይም ከዘራፊዎቹ ጋር እንዲሞዳመዱ በር የሚከፍት አደገኛ ሁኔታ ሆኗል። የመንግስት ተቋማት ሌቦች በዙ፣ ሙስና ተስፋፋ ብለው ከማማረራቸው በፊት በመካከላቸው ያሉትን እንደረዳት ኢንስፔክተር ወግዲ ያሉ ብርቅዬ ታማኝ አባላትን እንዴት እያስተናገዱ እንደሆነ ራሳቸው መገምገም አለባቸው። ጀግንነትና ታማኝነትን በማይመጥን የይስሙላ ወረቀትና በ10,000 ብር ሸፋፍኖ ማለፍ እውነተኛ አገልጋዮችን የሚያኮስስ እንጂ የእነሱን ፈለግ ተከተሉ ተብሎ በአደባባይ የሚነገርለት የኩራት ዜና ሊሆን አይችልም። በሀገር መከላከያ ሰራዊት የድሮን ጥቃት የተሰነዘረው የአከርካሪ ሰባሪ ጥቃት አሁንም በከፍተኛ ፍጥነትና በከባድ ሁኔታ ቀጥሏል። የሽብር ቡድኑ ህወሓት መሸሸጊያና የጦር ይዞታዎች አንድ በአንድ እየተመቱ ወደ አመድነት እየተቀየሩ ይገኛሉ።
የሽብር ቡድኑ በሱዳን ሸሪና አካባቢ የጦር መሳሪያዎችን በማከማቸት ለጥፋት ሲዘጋጅበት የነበረው ግዙፍ የጦር ካምፕ የመንግስት ድሮኖች ዋነኛ ኢላማ በመሆኑ በተሰነዘረው እጅግ አስፈሪና ድንገተኛ ጥቃት በካምፑ ውስጥ የነበሩ የቡድን የጦር መሳሪያዎች ሙሉ በሙሉ አመድና አቧራ ሆነዋል። አካባቢው በጭስና በኃይል ፍንዳታ የተዋጠ ሲሆን የሽብር ቡድኑ የትጥቅ አቅም ሙሉ በሙሉ በሚባል ደረጃ ገደል እንደገባበትም ተገለጸ። በተጨማሪም በዚህ አካባቢ ትንኮሳ ፈጽሞ የነበረውና የሻቢያ ቅጥረኛ የሆነው የህወሓት አርሚ 70 የተባለው ጦር ክንፍ ካጋጠመው ከባድ የተኩስ ልውውጥ በተጨማሪ ያለምንም ምህረት መንግስት የድሮን እራት ለመሆን ተገዷል። በዚህም ሊያገግም የማይችል ከባድና የማይቀለበስ ስብራት አስተናግዶ ሙሉ በሙሉ ተበታትኖ ፍርክስክሱ ወጥቷል። የመንግስት የድሮን ኃይል የጠላቶችን ምሽግና ይዞታዎችን ማውደማውንም ያላቆመ ሲሆን የሽብር ቡድኑ ወታደራዊ አቅሙን ሙሉ በሙሉ የማዳከምና የማንኮታኮት ከባድ ጥቃት በተጠናከረበትና በበለጠ ቁጣ ቀጥሏል። የትዕቢቱ መጋረጃ ተቀዶ የሽብር ቡድኑ ምሽግ በድሮን እሳት እየነደደም ይገኛል። መከላከያ ሰራዊቱ የሀገርን ሉዓላዊነት ለማስከበር የጀመረውን የማጽዳት እርምጃ ያለምንም ርኅራኄ እየፈጸመ ይገኛል። በኦሮሚያ ክልል በምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ችሎት ላይ ግንቦት 7 ቀን 2018 ዓ.ም ዳኛና ባለቤቱን በጥይት ተኩሶ በመግደል ራሱ ላይም በመተኮስ ቆስሎ የነበረው ተከሳሽ የሕክምና እርዳታ አግኝቶ በመውጣት ላይ ያለ ራሱን ማጥፋቱን የኦሮሚያ ጠቅላይ ፍርድ ቤት አስታወቀም። ፍርድ ቤቱ በትላንትናው ከሰዓት በኋላ በማህበራዊ ሚዲያ ገጹ ላይ ባጋራው መግለጫ በዚህ ወንጀል ተጠርጥሮ በቁጥጥር ስር ውሎ ፖሊስ ምርመራ ሲያካሂድበት የነበረው አቶ አቀናው በቀለ ሕክምና እየተከታተለ ከነበረበት ጳውሎስ ሆስፒታል 3ኛ ፎቅ በመስኮት በመዝለል ራሱን አጥፍቷል። መግለጫው ትላንት ሰኔ 13 ቀን 2018 ዓ.ም አቶ አቀናው ሕክምናውን ጨርሶ ከሆስፒታል ለመውጣት ዝግጅት እያደረገ ባለበት ወቅት ከመስኮት ራሱን በመወርወር ራሱን እንደገደለ ከሆሎታ ከተማ ፖሊስ መምሪያ በተገኘ መረጃ ማረጋገጥ ተችሏል ሲል ፍርድ ቤቱ አስታወቀም። አቶ አቀናው በቀለ ግንቦት ወር መጀመሪያ ላይ በሆሎታ ወልመራ ወረዳ ፍርድ ቤት ቀርበው ከፍቺ በኋላ ባለው የንብረት ክፍፍል ጉዳይ ችሎት ላይ ተኩስ በመክፈት ችሎቱን ይመሩ የነበሩትን ዳኛ ወርቄ ፋንካሳን እንዲሁም የቀድሞ ባለቤቱ ወይዘሮ አልማዝ መኮንንን በጥይት ተኩሶ መገደላቸው መዘገባችን ይታወሳል። በኦሮሚያ ጠቅላይ አቃቤ ሕግ የኮሚኒኬሽንና ሕዝብ ግንኙነት ዳይሬክተር አቶ ጌታቸው ጣሶ በወቅቱ ለጣቢያችን እንደተናገሩት ተከሳሹ የቀድሞ ባለቤታቸውን ክርክር እንደነበራቸው ገለጸ። በዚህም ክርክር የጋብቻ ፍቺ ከተፈጸመ በኋላ የንብረት ክርክር የነበረባቸው ሲሆን ክርክሩ ቀጥሎ ለውሳኔ ወደ ፍርድ ቤት መቅረቡን ነው የደረሰ መረጃ የሚያሳየው። አቶ ጌታቸው አክሎም ግንቦት 7 ቀን 2018 ዓ.ም ዳኛዋ በችሎት ላይ የንብረት ክፍፍል ውሳኔን ይፋ በሚደረግበት ወቅት ተከሳሹ ሽጉጥ ይዞ ወደ ችሎቱ በመግባቱ በቀድሞ ባለቤቱ እንዲሁም ችሎቱን እየመሩ በነበሩ ዳኛ ላይ ተኩሶ ይገላል። ከተከሳሹ ጋር ፍቺ የፈጸሙት ወይዘሮ አልማዝ መኮንን የንብረት ክፍፍሉ ውሳኔ መስጫ ችሎት ላይ ሕይወታቸው ሲያልፍ የችሎቱ ዳኛ ወይዘሮ ወርቄ ፋንካሳ ደግሞ ወደ ሕክምና ተቋም እየተወሰዱ ሳለ ሕይወታቸው ማለፉን የኦሮሚያ ክልል አቃቢ ሕግ ቢሮ ኮሚኒኬሽን እና የሕዝብ ግንኙነት ዳይሬክተር ጌታቸው ጣሶ ተናገሩ። በዚህም የግድያ ወንጀል ተይዞ የነበረው አቶ አቀናው አበበ በጡረታ የተገለለ ፖሊስ አባል ሲሆን በቁጥጥር ስር በዋለበት ወቅትም ራሱን ለማጥፋት ሙከራ እያደረገ እንደነበር በወቅቱ ከኦሮሚያ ጠቅላይ ፍርድ ቤት የተገኘ መረጃ ያሳያል። የፌዴራል ጠቅላይ ፍርድ ቤት ግድያው ከፍተኛ ቅሬታና ድንጋጤ እንደፈጠረበት በመግለጽ ጥቃቱ በሕግ የበላይነት በዳኝነት ነጻነትና በመላው የፍትህ ስርዓቱ ላይ የተሰነዘረ ከባድ ጥቃት ሲል አውግዟል። ፍርድ ቤቱ አክሎም በመላው ሀገሪቱ የሚገኙ ዳኞችና ሌሎች የፍትህ ዘርፍ ባለሙያዎችን ደህንነትን ለመጠበቅ የጸጥታ እርምጃ እንዲጠናከሩም ጥሪ አቀረበ። ክቡር ዳኛ ወርቄ ግንቦት 7 ቀን 2018 ዓ.ም በሕግና በሙያ ስነ ምግባር መሰረት የዳኝነት ተግባራቸውን በማከናወን ላይ ያሉ በአንድ ተከራካሪ በተሰነዘረ የታጠቁ ጥቃት ሕይወታቸው በአሳዛኝ ሁኔታ አልፏል ሲል ፍርድ ቤቱ የገለጸ ሲሆን ድርጊቱ በአንድ ዳኛ ላይ ብቻ የተፈጸመ ሳይሆን በራሱ በፍትህ ስርዓቱ ታማኝነትና ክብር ላይ የተሰነዘረ ጥቃት መሆኑን ገለጸ።